እኛ ውስጥ ያሉ ወሃቢዎች አሁን በኋላ እንደማይቀጥሉ ነው። እነሱም አይቀጥሉም፣ እኛም አናስቀጥላቸውም። በእነሱ ምትክ እኛ ስራ አስፈጻሚ ሌላ እንተካለን ብለን ወስነናል። ሌላው በየክልሉ ያለው እውነትና ውሸት ግልጽ ነው የሚሆነው። ፊት በሙስሊሙ ውስጥ ተደብቀው በሱፍያ ውስጥ ተደብቀው ሁላችንም አቅፈናቸዋል። አሁን ግን በየክልሉ ጎልተው ታውቀዋል። ዛሬ ተነሱ የሆነ አልহামዱሊላህ ወሃቢያ ነው። ከነሱ ያልሆነ ዲኑን ያስከብራል። እኛ በአገራቸው አትጠቀሙ አይደለም የምንላቸው። ከዛሬ ጀምሮ በአገራቸው በሰላም መኖር ይችላሉ። እኛም በሰላም መኖር እንችላለን። አንድነቱን አፍርሰውታል፣ አንድነቱን ንደውታል። ሙስሊሙ አንድ ሆኖ ክርስቲያኑ ሙስሊሙ አገሩን ማስከበር ሰላሙን ማስከበር ይገባል።